ባለፈው እንግዲህ ምን ያህል አስቸጋሪ ጊዜ ግቢ ከገባ በኋላ ትምህርት ከተጀመረ በኋላ እንዴት አስቸጋሪ ጊዜ እንዳሳለፍኩ የተወሰነ ነገር ነግሬያቸዋለሁ። ከዛ በኋላ እንግዲህ ትምህርት ጀምረን ዲፓርትመንቱን መርጠን ትምህርት ቀጥዬ እንደነበር ነው የነገርኳችሁ። ግን ደግሞ በእነዚህ መሃል በጣም ብዙ አስቸጋሪ እና በጣም ከባድ የሚባሉ ጊዜያትን አሳልፌያለሁ። ለምሳሌ ትምህርት በጀመርን ጊዜ ማለት ነው እኔ እንግዲህ ለረጅም ጊዜ በማንበብ በመጻፍ በአጠቃላይ እይታ ላይ ዲፔንድ የሆነ የትምህርት ስርዓት ነው የነበረኝ አይደለም። እንግዲህ አይነ ስውር ያልሆነ ሰው ጥቁር ሰሌዳ ላይ ዋይት ቦርድ ላይ የተጻፈ ነገር እያነበበ ደብተሩ ላይ ማስታወሻ እየያዘ ኖት እየያዘ ነው የሚማረው አይደለም። ሶ አሁን ከልጅነታቸው ጀምሮ አይነ ስውር የሆኑ ተማሪዎች እኔ የማውቃቸው ያን ዩኒቨርሲቲ ከገባሁ በኋላ ያገኘኋቸው ልጆች አሁን አዳሪ ትምህርት ቤትም ደግሞ ቦርዲንግ ስኩል የሚባል አለ እና እዚያ የተማሩ ስለሆኑ ብሬልም ማንበብ ይችላሉ። በነገራችን ላይ እኔ ብሬልም አልተማርኩም የአይነ ስውራን የጽህፈት ዘዴ የሆነውን ብሬል ምንም ነገር የማውቀው የለም በወቅቱ ማለት ነው። እሱን ሁሉ አልፌ ነው ወደ ትምህርት የገባሁት እና እንዳልኳቸው እነሱ በብሬልም ማንበብ ይችላሉ። ከዛ ባለፈ ደግሞ በድምጽም መማር ለእነሱ አዲስ አይደለም ያውቁታል ኦሬዲ ተላምደውታል። ለእኔ ግን በጣም እንግዳ ነገር ነው ታውቃላችሁ። እናንተ በህይወታችሁ ጥቁር ሰሌዳ ላይ ወይም ደግሞ ዋይት ቦርድ ላይ እየተጻፈ ማስታወሻ ኖት እየያዛችሁ ነው ስትማሩ የኖራችሁት አይደለም። ድንገት አይነ ስውር ብትሆኑ ግን ምን ሊፈጠር እንደሚችል አስቡት። ኢማጂን በጣም ከባድ ነው ለእኔ ማለት ነው። አዲስ ትሬንድ ነው። ዶርም ከተመደብኩ በኋላ ያው ዘግይቼ ስለነበር ሬጅስተር ያደረኩት በወቅቱ የሚገርመው ፍሬሽ ተማሪዎችም ዶርም ያልነበሩም ሌሎች ማስተርስ የሚማሩና ሲኒየር የሆኑ ተማሪዎች ናቸው የገጠሙኝ ማለት ነው። እርግጥ እነሱም አይነ ስውራን ናቸው። ቢሆንም ግን ለእነሱ ዩኒቨርሲቲ እንግዲህ ማለት አይነ ስውር ሆኖ ዩኒቨርሲቲ ህይወት ለእነሱ አዲስ አይደለም። ለእኔ ግን አይነ ስውር ሆኜ የዩኒቨርሲቲ ህይወትን እንደ አዲስ ነው ሀ ብዬ የምጀምረው። በአይናማነት ዘመንን እንግዲህ እስከ ሰርድ ይር ድረስ ተምሬያለሁ አይደለም። ግን ደግሞ አይነ ስውር ከሆንኩ በኋላ አዲስ ነው ለእኔ እና ያገኘኋቸው ልጆች ያው ለምሳሌ የመጀመሪያው ቀን ጠዋት ቁርስ ካፌ ሲሄድ ምናምን አብሬው ሄድኩ። ዶርም ልጅ የነበረ ልጅ አለ ጓደኛዬ አመሰግናለሁ በዚህ አጋጣሚ። ነባሮቹ አይነ ስውራን ለምሳሌ ከልጅነታቸው ጀምሮ አይነ ስውር የሆኑ ልጆች ከታች ክላስ ጀምረው ምንድነው የሚባለው ኤክስፔሪያንሱ ስላላቸው በመስማት ሪከርድ በማድረግ ያንን ደግሞ በማዳመጥ ለፈተና ይዘጋጃሉ። ለእኔ ግን ብዙ ነገሩ አዲስ ነው ማለት ነው። ትምህርት ከጀመርኩ በኋላ አስቸጋሪ ጊዜያት ነበሩ እውነት ለመናገር። እንግዲህ በዋናነት በጣም አስቸጋሪ የነበረው በመጀመሪያዎቹ ሳምንታት ቀናት ላይ እኔ ከአይነ ስውር ከሆንኩ በኋላ አሁን ብዙ ጊዜ ሰዎች አደጋ ከገጠማቸው በኋላ እነዚህ የማገገሚያ ማዕከላት ወይም ደግሞ ሪሃቢሊቴሽን ሴንተር የሚባሉ አሉ። ምንም እንኳን ሀገራችን በቂ በየዘርፉ በየአካል ጉዳት አይነቱ ወይም ደግሞ ሰዎች እንዳለባቸው የጤና ጉዳት ማገገሚያ ማዕከላት አሉ ባይባልም ግን አልፎ አልፎ ያው አሉ እንደዚህ አይነት አገልግሎት የሚሰጡ እና እኔ ደግሞ ምንም አይነት እንደዚህ ስልጠና የወሰድኩት የለም። ራሴን እንዴት ነው መንገድ ስጓዝ ሳይኮሎጂካሊ የሚኖርብኝ ችግር ካለ እሱን እንዴት መቋቋም እና ከዛ ራሴን ማውጣት እንዴት መቻል እንዳለብኝ የነገረኝ ድጋፍ ያደረገልኝ ተቋምም የለም። ቤተሰቦችም በዛ ጉዳይ አዌርነስ ስላልነበራቸው ቀጥታ ትምህርት እንድጀምር ነው የተደረገው። እና በዚህ መሃል ለምሳሌ በትንሹ እንኳን አይነ ስውር ተኩኖ አንድ ሰው ትምህርት ሲማር ምን አይነት ዘዴ መከተል እንዳለበት ማንም የነገረኝ የለም። ቀጥታ ሄጄ ትምህርት ጋር ነው የተቀላቀልኩት ማለት ነው። ያ ደግሞ ትንሽ ክፍተት ፈጥሮ ነበረ በመጀመሪያዎቹ ቀናትና ሳምንታት ማለት ነው።